ትምህርት ላይ በወረዳችን ውስጥ በሁለት ትምህርት ቤቶች የሶስት ብሎክ ግንባታ በማህበረሰቡና በመንግስት ተሳትፎ እየተሰራ ይገኛል። ከሶስቱ ብሎኮች አንዱ በመንግስት በጀት እየተገነባ ያለ ነው። በክልሉ መንግስት 5 ሚሊዮን ብር ተመድቦለት ግንባታው ኦልሞስት ከ50% በላይ እየደረሰ ያለበት ሁኔታ ነው ያለ። በቅርቡ የሚጠናቀቅበት መንገድ አለ። ሁለቱ ብሎኮች 20 የመማሪያ ክፍል የሚይዙ ናቸው። በማህበረሰቡ ተሳትፎ እየተሰሩ ያሉ ናቸው። 8 ሚሊዮን ብር አካባቢ ማህበረሰቡ ከኪሱ አዋጦ ግንባታቸው በጥሩ መንገድ እየቀጠሉ ያሉ ናቸው። በአጠቃላይ ትምህርት ቤቶች ግንባታ አኳያ 13 ሚሊዮን ብር በማህበረሰቡና በመንግስት ወጪ ተይዞ 25 የመማሪያ ክፍሎች ግንባታ እየተከናወነ ያለ እንደሆነ እንዲወሰድ ነው። ሌላኛው የተማሪ ምገባ ነው። ተማሪ ምገባ በሶስት ትምህርት ቤቶች 1563 የተመረጡ ተማሪዎች የምገባ ስራ እየተሰራ ያለው በመንግስትና በወረዳው እና በከተማ አስተዳደሩ የበጀት ወጪ ሶስቱ አካላት ተቀናጅተው በጀት ተመድቦ የ1563 ተማሪዎች በተገኘ መንገድ የተማሪ ምገባ ስራ እየሰሩ ያሉበት ሁኔታ እንደሆነ እንዲወሰድ ነው።